በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጅማ ሀገረ ስብከት በዴዶ ወረዳ ቤተ ክህነት ለብፁዕ አቡነ እስጢፋኖስ የጅማ የየምና የሰሜን ጎንደር ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል የሰላም አምባሳደር የጅማ ሀገረ ስብከት ዋና ስራ አስኪያጅ ክቡር መላከ ሰላም ተስፋ ሚካኤል አሰፋ በዴዶ ወረዳ ቤተ ክህነት ስለተደረገላቸው ደማቅ አቀባበልና በሸኪ ከተማ በደብረገነት ቅዱስ ጊዮርጊስ ቤተክርስቲያን ስለተደረገው የመሰረት ድንጋይ የማስቀመጥ ስነ ስርዓት እናስቃኛችኋለን። የዚህ ፕሮግራም አዘጋጅና አቅራቢ ሊቀ ልሳናት ጽጉ በቀለ። እስከ ፕሮግራማችን ፍጻሜ አብራችሁን ትቆዩ ዘንድ በአክብሮት ጋብዘናችኋል። አባ ቅዱስ ጅማ ሀገረ ስብከት ካሉ 21 ወረዳ ቤተ ክህነት አንዱ የዴዶ ወረዳ ቤተ ክህነት ነው። በወረዳ ቤተ ክህነቱ 21 አብያተ ክርስቲያናት ይገኛሉ። ብፁዕነታቸው በዴዶ ወረዳ ቤተ ክህነት በሸኪ ከተማ ሲደርሱ የዴዶ ወረዳ አስተዳደር የሸኪ ከተማ ከንቲባ ከ21ዱም አብያተ ክርስቲያናት የተውጣጡ ሊቃውንተ ቤተ ክርስቲያን የአድባራት አስተዳዳሪዎች ምዕመናን በተገኙበት በሸኪ ከተማ ለብፁዕነታቸው ደማቅ አቀባበል ተደርጎላቸዋል። ብፁዕነታቸው በሸኪ ከተማ ደብረገነት ቅዱስ ጊዮርጊስ ቤተክርስቲያን ከደረሱ በኋላ አዲስ ለሚሰራው ደብረገነት ቅዱስ ጊዮርጊስ ቤተክርስቲያን የመሰረት ድንጋይ አስቀምጠው አባታችን በብፁዕ አቡነ እስጢፋኖስ የጅማ የየም እና የሰሜን ጎንደር ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ጥር 24 2018 ዓ.ም ተባርኮ ተቀመጠ ብሎ ጠየቃቸው። ዮሐንስ መጥምቅ ነው የሚሉ አሉ፣ ሌሎቹም ኤልያስ ነው ይሉሃል፣ እኩሎቹም ኤርምያስ ነው ይሉሃል፣ ያም ባይሆን ከቀደሙት ነቢያት አንዱ ነው ይሉሃል አሉት። እናንተስ ማን ትሉኛላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ የሕያው እግዚአብሔር ልጅ ነህ አለው። ዘእግዚአብሔር ያሉ ምስሌክሙ
ወዘልፈኒ ወለዓለመ ዓለም አሜን አሜን። ለይኩን ቅዱስ ስሉስ እግዚአብሔር ሕያው ተሳለ መንገዱን ከፈት አድርጉና ወደ አውደ ምሕረት ሁላችንም ተመልሰን መርሐ ግብሩ ጊዮርጊስ ኃያል መስተጋድል ጊዮርጊስ ኃያል መስተጋድል ገባሬ ተአምር ዴዶ ወረዳ አስተዳደር አቶ ፈድሉ ዛኪር የእንኳን ደህና መጣችሁ መልእክት አስተላልፈዋል። አኩማ ቤኩም ዴዶ ኬሰት አማንታዳን ሰባን ኦሶ ሊንቆድን ኡመኒያና ከን ኬኛ ሚሮ ቦሉማ ሚረ ጃሉማቲን ወሊ ወጅኒን ጅራታት ከን ዱፌ ጅርቱ ጅሩስ ቦሪስ ወሊ ወጅን ጅራት ከናም ኖትስ አካ አናቲ ኢጃርሳ ከነ ኬሰት ወንቶታ በርባቺሱ ያዳን ጎቻን waan hundaan isin bira dhaabbata hanga ijaarsi kun raawwatutti wantoota barbaachisu hundaan isin duukaa jirra waan ta'eef ለብፁዕ አቡነ እስጢፋኖስና ለክቡር መላከ ሰላም ተስፋ ሚካኤል አሰፋ በወረዳ አስተዳደሩና በሽኪ ከተማ ከንቲባ ስም ታላቅ ስጦታም አበርክተዋል። አህመድ እንዲሁም ከንቲባው አቶ ሀጂ አብዶ ለብፁዕነቱ እንዲሁም ለክቡር ስራ አስኪያጁ ይሰጣሉ። ሱነታቸው የወረዳ አስተዳደሩና የሽኪ ከተማ ከንቲባ ስለተበረከተላቸው ስጦታ ምስጋና ያቀረቡ ሲሆን በተለያዩ እምነት ተቋሞች ምእመናንን በአምላክም ፈቃድ ሆኖ አገልግሎታቸው ስራቸው የበረከት እንዲሆንላቸው እንመኝላቸዋለን። እግዚአብሔር ያክብርልን። የትም ቦታም ሄደን አንረሳችሁም፣ ሞች ናቸውና ሀገርም በእነሱ አማካኝነት ሰላም ትሆናለች። ሰላም ይሆናሉ። ሰላም ይሁንላችሁ። የረገጣችሁበት የጎበኛችሁት የምታስተላልፉት መልእክት ሁሉ ህዝቡ ተቀብሎ ለሀገር ግንባታ ለሀገር ሰላም እንዲንቀሳቀስ ቅዱስ ፈቃዱ ይሁንልን። እግዚአብሔር ያክብርልን። የጅማ ሀገረ ስብከት ዋና ስራ አስኪያጅ ክቡር መላከ ሰላም ተስፋ ሚካኤል አሰፋ ከተው ስጦታ ታላቅ ምስጋና አቅርበዋል። ከገጠር ቤተክርስቲያን ረጅም የሞተር ትራንስፖርት እየከፈላችሁ ቡራኬ ለመቀበል እውነት ለመናገር የጥንቱን የአባቶቻችንን ዘመን ታሪክ ያየንበት ቦታ ነው። ቅድም ብፁዕነታቸው እንዳሉት አባቶች ተገኙ ይመጣሉ ሲባል በታሪክ በመጽሐፍት እንደምናነበው ረጅም ጉዞ ተጉዘው ምዕመናን አባቶችን ቡራኬ ለመቀበል እግራቸው የረገጠበትን አፈር ስመው ለመሄድ ለሌሉ እዚህ ላልመጡ ቤተሰቦቻቸው ደግሞ ከዚህ ያገኙትን በረከት የአባቶች እግር የረገጠበትን የአባቶች እግር መኪናው የረገጠበትን አፈሩን በእምነት ለድነት ለበረከት ይዞ የሚሄዱ በታሪክ ያነበብነው ነውና ዛሬ ደግሞ እናንተ እዚህ ስናያችሁ በዛ መልክ ነው ደስ ያለን። የጅማ ሀገረ ስብከት የፕላንና እቅድ ክፍል ኃላፊ የሆኑት ዲያቆን ሞሲሳ አያንሳ በበኩላቸው የተደረገው ደማቅ አቀባበል ትልቅ ምስጋና ይገባዋል በማለት መልእክት አስተላልፈዋል። አከተውዳፍ ዋቀዮ ወንዱ መከኘ ፎየ መሳኑ ፋታው ባየነ መትቶልቱ ባየነ መናስፍቱ ብዙ ቤተክርስቲያን ብዙ ወረዳዎች ላይ ሄደናል። ነገር ግን የዚህ ወረዳ የመንግስት አካላት ትብብር እጅግ የሚያስቀና ነውና እንኳንስ ተጀምሮ ለፍጻሜ ለምርቃትም ሌላ ወረዳዎች ላይ ሄደን ነበረ። ለምርቃቱ እንኳን ይህን ያክል ብር የሚሰጡ አይደለምና ይህም ደግሞ እናንተ ታዛዦች ስለሆናችሁ ነውና መጽሐፋችንም ለመንግስት መታዘዝ እንደሚገባ ይነግረናልና እናንተም ታዛዦች ስለሆናችሁ ነው። እነሱም በእናንተ ፍቅር መጥቶ ቤተክርስቲያናችንን አብረን እንሰራለን ስላሉ እንግዲህ ሌሎች ደግሞ ይህን ያህል ወርካን ቃመለም ሞቱማ አማከና ሲወጅን እንሪሬን ጃረር ገጀረኒ
አናብስንሞ አልከኒፍ ጉያ እርበት ደምኔ መነ ዋቀዮ ጃሩን ሁንዱመ ኬኛ ራዩን ኤገማ ዋን ta'eef hundumti keenya ጭምኔ መነ ክርስቲያና ከና ጉያ ይበሳቲ ገመቹዳን አከገኙ ፍራፍ ጃለላ ዋቀዮ ነው ፋታው። በቀጠል በሼኪ ከተማ በመታነጽ ላይ ያለውን የቅዱስ ሚካኤል ህንጻ ቤተክርስቲያን ብፁዕነታቸው ህንጻ ቤተክርስቲያኑ ያለበትን ደረጃ በማድነቅ በአጭር ጊዜ ውስጥ ተጠናቆ ለምርቃት እንዲበቃ መመሪያ በመስጠትና በብፁዕነታቸው ጸሎተ ቡራኬ መርሃ ግብሩ ተጠናቋል።